ብረከረክ ነበረ። በቃ ወደ ውጭ ማየት አልቻለም። 1 ወር ከ8 ቀን እዛው ቆይ እዛ ማህከማ እንትን ፍርድ ቤት ይዘው ሄዱ ማለት ነው። እዛ ሲሄድ ከቆንጽላ አስተርጓሚ ተብሎ ሀበሻ ነው። እኔ ቋንቋ ያው ስለማልችል ሊያስተረጉም ሊመጣ ማለት ነው። እና ሲያየኝ ተፋብኝ አንቺ ባለጌ ከሀገርሽ ልትሰሪ መጥተሽ አብረሹ መተኛትሽ ሳያንስ ገደልሽው ማለት ነው። እና እባክህ እኔ አልገደልኩትም፣ አብሬው አልተኛውም። እስር ቤት ሲገባ ዩኒፎርም ነው የለበስኩት፣ የሳሎኑ ዩኒፎርም ነው የለበስኩት። ዩኒፎርሙን አስወልቀውኝ ቶብ ነው የሰጡኝ፣ የሆነ ቀሚስ፣ የሚያስፈራ ቀሚስ ነው። እሱ ነው ያለው። በክቻለሁ፣ ቆሽሻለሁ። ስማ አልኩት፣ እኔ አልገደልኩም፣ አብሬው አልተኛሁም፣ እባክህ እርዳኝ። አንተ ነህ አሁን ተናግረህ እኔ የሆነ ነገር የምታደርግልኝ እርዳኝ ስለው ቃሉን መጠቀም አልፈልግም፣ ግን ሸርሙጣ አብረሹ ተኝተሽ ገለሹ ይዋል። ተስፋ ቆርጦ ማለት አልለመነልኝም፣ አይዞሽ አላለኝም። እንደው ከነሱ ባያተርፈኝ እንኳን አይዞሽ እህቴ በርቺ ምናምን እንኳን አላለኝም። 5 አጎቶች ያሉ እዛ እህቴ ያለች፣ እህቴ እንደውም የዛው ሀገር ዜጋ አግብታ ምናምን ያለች ሰው ነበረች። እና ተቡቅ የሚባል ሀገር ለስራ ፀጉር ቤት ነው ሰው የሚሰራው፣ ለስራ ሄዳል እንጂ ግን ሰው የሚባል የለም። የውላችሁ እኔ እኮ ጌታ ይገርመኛል። በቃ ብቻዬን ቋንቋ አላውቅም፣ ብቻዬን ያጋፈጥ ዘመድ በሌለበት፣ ጓደኛ በሌለበት፣ ሰው በሌለበት ብቻዬን በቃ አየህ በቃ እህት ያለችልኝ እንኳን እንዳለ በሱ ብቻ ነበር የተመካሁት። የተመካሁበት ጌታ ያሳዝነኝ። እውነት ያስገርመኛል እያንዳንዱ ነገር ሳስበው። ብቻ አጎቶቼ ጋዜጣ ላይ አይተው እኔ ክርስቲያን እነሱ ሙስሊሞች ናቸው። ቤተሰቦቼ በሙሉ ሙስሊሞች የደሴ ሰው ናቸው ቤተሰቦቼ እና እኔ ሞጆ እና ናዝሬት ነው ያደግኩት። አያቶቼ ጋር ኮምፓሽ ውስጥ ነው ያደግኩት። ኮምፓሽ ቃል ቸርች ነው ያደግኩት እና እኔ ክርስቲያን ከዘር ማንዘሮቼ ሁሉ እናቴ ዘሮች እዛ ሳውዲ አረቢያ ያሉት ዘር ማንዘሮቼ ሁሉ ሙስሊሞች ናቸው እና አይወዱኝም። አጎቶች ራሱ እንደዛ አድርገው አብሬው ተኝቼ የገደልኩት ነው ይመስላል። ነው ባለ ሀብቶች ናቸው። ሰውየው ትልቅ ሰው ነው። እጅ ከፍንጅ ነው የተያዘው። ከኔ ሌላ ሰው የለም እና እነሱ እንኳን አልመጡም። በዛ ስቃይ ጊዜ ማንም ጠበቃ የለም። አስተርጓሚ የተባለው ካደኝ እና ከመደብደብ ብዛት ሰውነት ይዝሏል። ደሜ በየቀኑ በኢየሱስ ቀን ደስ ባላቸው ሰዓቶች ደሜ ይወሰድ ነበር። እኔ እዛ ፍርድ ቤት ሲወስዱኝ መልሰው እዛ ጉድጓድ ውስጥ እንዳይከቱኝ እኔ ነኝ የገደልኩት። ወንጀሌ በምንድን ነው የተያዘው? በግድያና በዝሙት ነው። በሁለት ወንጀል ነው የተያዝኩት። አብራው ተኝታ ገላው ተብሎ ማለት ነው። አብሬው ተኝቼ አብሬ የተኛሁበት በዝሙት ሶሪ አጭር ሚውት አርገን ሚኮይ እና ጠዋዎቹ ምናምን አንቺ ክርስቲያን ነሽ ሙስሊም ነሽ ሲሉኝ እኔ ክርስቲያን ነኝ አልኳቸው። አይዲ ሳይሆን ሙስሊም ነው ክርስቲያን ነኝ አልኳቸው። በቃ ማልቀስ እኔ ገድያለሁ አልኩ። በምን ገደልሽው ስባል አላውቅም፣ ግን እኔ ነኝ የገደልኩት። እዛ ጉድጓድ ውስጥ መልሰው ሊከቱ መስሎኝ ነው። በቃ አርደውኝ እንዲገላግሉኝ ነው። በቃ እንዲገድሉ እኔ ነኝ የገደልኩት። እና እቺ ልጅ ንጹህ ናት አለ። እንግዲህ ምጠዋ የሚባሉት አክራሪ ሙስሊሞች ናቸው። ሳውዲ አረቢያ ላይ አክራሪ ጺማቸውን ቢያስረሱ አክራሪ እንዲገደል የሚወስኑት ማለት ናቸው። እሱ እንኳን ንጹህ ናት አለ። እኔ እዚህ ላይ አልፈርድም፣ ምንም አላደረገችም አልፈርድም። የእሷን ዘንድ መውሰድ አልፈልግም። እኔ ንጹህ ናት ብሎ እሱ ተወኝ። እጅ ከፍንጅ ስለተያዙ ፖሊሶቹ ሊተውኝ አልቻሉም። እጅ ከፍንጅ ነው ቤት ውስጥ የተያዝኩ። ብርጭቆ ይዤ ነው የተያዝኩት። ሰውየው ራቁቱን ነው የተኛው። ምንም ሰው የለም። ፖሊሶቹ አንለቀሟሉ። አስተርጓሚው ሄደ። መልሰው ወደ ብሬማን ስጅን አመጡኝ ማለት ነው። እና በጣም ስቃዩ በጣም ብዙ ነው።
በጣም ብዙ ነው ስቃዩ። እዛ እንደ ገዳይ ነው የምታየው። 7 ክፍል ሀበሻ ስራ ይዛል። በመጠጥ በዝሙት አይዲ የሌላቸው ምናምን ተብሎ 7 ክፍል ሀበሻ አለና እንደ ገዳይ ነው የምታሰበው። እኔ ሰው ሁሉ ይፈራኛል። ባይተዋር ነኝ። ማልቀስ ነው ስራዬ። ማለት ለስራ ሄጄ ነው ይሄ ነገር የሆነው። ምንም የማውቀው ታሪክ የለም እና ቀኔን የምጠባበቅ ሰው ሳውዲ አረቢያ ምድር ላይ ሰው ከገደል ትገላለህ፣ ከሰረቅ እጅ ይቆረጣል፣ አይን ካጠፋ አይን ይጠፋል። ምንም ፍንጭ የለም። 32 ወንዶች ተይዘዋል ከሰውየው ጋር ግንኙነት የነበራቸው ግብረ ሰዶም ሰውየው እንዳልኳችሁ መጠጥ ከሚያመጣለት ጀምሮ አብሮት ከሚተኛው ጀምሮ 32 ወንድ ሴት ነው ብቻ ነው ያስኩት። ያው ገላለች የተባለው ማለት ነው። በጣም ያሰቃዩ ነበር። በጣም ያሰቃዩ ነበር። በጣም ይደበድቡ ነበር። እፈተሽ ነበር ደግሞ እንደዚህ ግርሽን ክፈች ብለው እውነቴን ነው። ያው ምን እንደሆነ በጣም ይፈትሹ ነበር። ደግሞ ያደከመኝ ደሜን የሚቀዱ ነገር ይወስዳሉ። ደሜን በየጊዜው ያው በኋላ ምን አብሾቹ ዛንገር ምናልባት እርጉዝ መስለሻቸው ነው ከነሱ ዜጋ ካረገሽ ምናምን ብቻ በጣም ስቃይ ነበረ እና ቀኑ ደርሶ ያው ይሰማችኋል አይደል? ዋይፋይ ቆሟል። ይሰማል አይደል? ኦኬ እሺ። እና ቀኑ ሮብ ነው። ስልክ ደውል ተባለ። ግቢ ውስጥ እንትን አለ። ይሄ የድሮ ሳንቲም እየተሞላ እንደሚደወለው አይነት በካርድ መደወያ ያለ ግቢ ውስጥ እዛ ብሬማን ሲቲ ውስጥና ካርድ ሰጡኝ። አበሾቹ እዛ የታሰሩት ምን አሉ? በቃ ቤተሰብ ተሰናበች ባይ ይሄ የስንብት ነው እንጂ ማንም እስረኛ ስልክ ደውሎ ይባል የስንብት ነው እና በቃ ልገደል ነው አልኳቸው። እና በቃ አውሬሉ አሁን በጣም ነው የምወደው አያቴ በጣም ነው የምወደውና ይሄን ታሪክ ስነግረው ነው አያቴ ምን አለኝ ቅድም ስላልነበር ያ የመጣው ሰውዬ ላይ መልአክ ገብርኤል ተልኮ ነው ይለኛልና አሁን ለአያቴ ደውዬ ልሞት ነውና ራስን አጽናና ነው የምለው። እናቴን ደውዬ እናቴ በቃ እርምሽን አውጪ ነው የምለው። ለእህቴ ነው ለየትኛው ሰው ነው አሁን ምለው ብዬ ለእነሱ መጨነቅ ጀመርኩ። የኔን ሞት ሲሰሙ ምን እንደሚሆኑና አንድ በጣም ወዳት በዛ ምትባል ጓደኛ አለችኝና ለእሷ ደውዬ ሮዝዬ አልኳት። አሹዬን አስገቢው እና እኔ ወይ ተወሰይ ወደ መጀመሪያ ቀን የገባሁባት እስር ቤት ይዘውኝ ሄዱ ማለት ነው። እና እኔ ለአርብ ሊያዘጋጁ ነው መሰለኝ እና ሟች በጣም እንደሚንከባከቡ ምናምን ያለውን መረጃ በሙሉ እዛ እስር ቤት ያለ ሰው ነግሮኛል። እዛ 14 ዓመት 16 ዓመት ቆይቷል። እነሱ ነግሮኛል። በቃና ሊያዘጋጁ ነው መሰለኝ። ታጥበክ ምናምን ነው የምትታረደው። ገላን ታጥበክ ንጹህ ልብስ አልብሰው ነው የሚያርሚያ አብልተው አጠጥተው የመሰለኝ በቃ ያዘጋጃጁ ነው። ሐሙስ ለአርብ አዘጋጅተው በቃ እና ይዘው ሄዱ። እዛ መጀመሪያ ቀን የገባሁበት አቋያ ከዛ ምንድነው የምትበይው? ሩዝና ዶሮ የተጠበሰ ዶሮ ሙሉ ነው መጥቶ ምንድነው የምትጠጪው ሲሉ ትልቁን ፔፕሲ ትልቁ እሱን አልኳቸው። በቃ ልሞት ስለሆነ በልቼ ልሙና ፍርሃት የሚባል ቋንቋውን ብችል ሰድባቸው ነበር፣ ግን ቋንቋውን አልችልም። ያው ከዛ ያው በላ ጠጣውና ሌላ ሁለት እንትኖች መጡ፣ አረቦች ናቸውና ተይዘው እነሱ መጡ። ዘን ያነኳቸው እነሱ በቃ እንደ እብድ አደረገኝ። አይምሮዬም ተቀይሯል። እዛ ኦኦ ብለው ሲጮሁ እነሱን ማስወጣቸው ከውጭም ያዩኛል፣ እኔም አያቸዋለሁ። ይደበድቡኝ የነበሩት ከመጀመሪያው ቀን ጀምሮ ሲቀጠቅጡኝ ሲያሰቃዩኝ የነበሩት ፖሊሶች ሁሉ አሉ እዛ ግቢ ውስጥ። በእውነት አስባቸዋለሁ። እና ይሄ ፊታቸው የጸጸት ነው ሲያዩኝ እዛ ግቢ ውስጥ እና ያዩኛል። እውነት ዘምራለሁ፣ ዘፍናለሁ። የአያቴን ስም ያው ጊዜ በጣም ነው አያቴን እና ስሞት ምን እንደሚሆን ማስብ የነበረው እየመሸመ ሰዓቱ እየሄደ እንትን ባለበት ልቤ ያው እንትን ብያለሁ፣ እንደ ሞት አረጋግጫለሁ። ግን ወደ ሞት ስትሄድ በጣም ነው የሚያስጠላው በቃ የነበረው ነገርና
ዛሬ ትወጫለሽ አለኝ። እንደዚህ ቁድራ የለበሰ ቱብ የለበሰ ሰውዬ ዛሬ ትወጫለሽ እና ደግሞ አሁን ምን መሰለኝ ዛሬ ትወጫለሽ ሲለኝ ወደ መታረጃ ቦታ ወስደው እዛ ሊያሳድሩኝ መሰለኝ። በቃ እዛ መረጃ ነው እዛ እስረኞች ማለት ነው። እና አልሄድም አሉ። በቃ እንትኑን ይዤ ብረቱን ይዤ አልወጣም፣ ብጎተት አልወጣም ከዚህ ውስጥ ፈራው። እውነት ልቤ በቃ አልወጣም አልኩ ብዬ ጮህኩና አጎቴ ስወጣ አጎቴን አገኘሁት እና አጎቴ ይስቃል። ኧረ አጎቱ በቃ ልሞት ነው ሊያርግ ነው ምናምን ብዬ ጮህኩ። እነሱ እዛ ሀገር ብዙ ቆይተዋል፣ ያው ህጉንም ያውቃሉ። በቃ ጮህኩ። እኔ ይስቃል። እንዴት ይስቃል አጎቱ? እዛ እህቴ ኒቃብ እንደዚህ ትሻሻላለች፣ ያው ሙስሊም ናት። ኒቃቧን ግልጥ አድርጋ እሷን ትስቃለች። ፀሐዬ በቃ ልሞት ነው መታረዴ ነው በቃ ስለው መታቀፈች እና ወደ ቤት ልንወስድሽ ነው አለች። ያኔ ራሴን ሳት ያኔ ራሴን ስችወደው ያኔ ህመም ጀምሮ አደገኛ በሽታ ያዘኝ። አይሞሬ ተነካ። ልክ አለ ወደ 6 ወር እንዳገግም ምናምን ተደርጌያለሁ በህክምና በተለያየ ነገር እና አይሞሬ ያኔ ራሴን ስችወደው ከዛ ወደ ቤት ይዘው የሚገርማችሁ እኔ ልሞት ተዘጋጅቼ ያው በቃ እንደምሞት ተረጋግጦ ለቤተሰቤ ስሞት እንደ ካሳ ሊሰጥ ገንዘብ ብዙ ነገር የሟቹ ዘመዶች በቃ ብዙ ነገር ተዘጋጅቶ ሊላክ ለቤተሰቤ ዝግጅት ላይ ነበሩ። በቃ እና ጌታ መጣ። በቃ ራሱ የመጣ ራሱን የመጣው ጤና እና እዛ ምድረበዳ ላይ ሳውዲ የሚባል ሀገር ክርስቲያን የተሞላበት ሀገር ይውጣል። ክርስቲያን ይጸየፉሃል። ክርስቲያን ይጸየፉሃል። አሁን እንደውም ተቀይሯል። የዛሬ 12 ዓመት ወሬ ታሪክ ነው ይሄና እዛ ምድር ላይ እኔ አሁን የሚገርመኝ ዱባይ ልመጣ ነበረ። ዱባይ ልላክ ነበረ የቤተሰብ እቅድ። ዱባይ አይደለም ሳውዲ ሳርስ ነው ራሴን ያወቅሁት ሳውዲ መሆኔ። በሄድኩ በ6 ወሬ በዛ ላይ ይጠየቅ ነበር ክርስቲያን ነሽ ሙስሊም ነሽ ይል ነበር። የሞተው የታረደው ግብረ ሰዶም ነው፣ የራሳቸው ዜጋ ሙስሊም ነው። በኢየሱስ ጌታ ስሙ ይክበር። እኔ ሁሌ አመሰግነዋለሁ። አቤት ይገርመኛል። ከኢትዮጵያ ከሄደ አሟሟቱ ሰውየው የሰውየው በቃ ይሄ የሚገርም ነገር ነው። እኔ በህይወት ይሆናልኝና ሁሌ ባወራ ደስ ይለኛል። በቃ ሁሌ በደስታ ነው። በፊት አልችልም ነበር እንደዚህ ባወራ። ሳስበው ስቃዩ ራሱ ይሄ ትንል ነበር። አሁን እንደውም ያው ብዙ ሳወራ ደስ ይለኛል። ደግሞ እንኳን ሆነብኝ እያልኩ ማለት ነውና ካሳ የተባለውም ለኔ ተሰጠኝ። ወረቀቴ እንደ አዲስ ተስተካክሎ እንደ አዲስ ሁሉ ነገር የሚያስህክምና የፈለኩበት ሆስፒታል ሄጄ እንድታከም ገንዘብ ብቻ ብዙ ነገር ካሳ ተሰጥቶኝ በሰላም እኔ እንደውም ሀገሬ ገባለሁ ብዬ 5 ዓመት ቆይቼ ከዛ በኋላ ሰርቼ ወደ ሀገሬ ገባሁ ማለት ነውና በቃ እኔ እንዴት እንደሚያጽናናችሁ አላውቅም። የኔ ምስክርነት ግን በጣም ብዙ ለደከም የት ነው ጌታ? እኔ እምላለሁ አንዳንዴ ግን ኧረ ይቅር በለኝ እላለሁ። ቶሎ ነው የምመለሰው። ምክንያቱም ከዚህ በላይ ለእኔ ምንም የለም እና እንኳን ሆነብኝ እላለሁ። ዛሬ ላይ እንኳን ሆነ አለፈ። ያው እኔ እንደዚያ ተሰቃየ አይመስልም ፊቴ እጄ ያለ ይሄ ሰንሰለት የታሰርኩበት እንደውም አሁን እየጠፋ ነው እና እግሬ እንጂ ሌላ ምን በቃና እግዚአብሔር ደግ ነው፣ ይወደኛል። በቃ ከቤተሰብ ሙስሊሞች ናቸው እንዳልኩት ዘር ማንዘሮች ሀጅ ያደርጋሉ በየዓመቱ ዘር ማንዘሮች ይሁንና እግዚአብሔር ለኔ ድንቅ አድርጎልኛል። ተሙያው አውሪስ ዳልከር ድጋይ ማታም መስክር ያለው አሁንም እንግዲህ ተባረኩልኝ። ያው ተጽናኑበታላችሁ ጌታ ነው የምትሉና ከሞት የሚያድነው ያው እና ይሄ ሆኖልኛል። እኔ ስሙ ይባረክ፣ ጌታ ይባረክ። አሜን። የሆነ መዝሙር
ዘማሪ አይደለሁም። ያው ድምጼን ታውቁታላችሁ። ለመዝሙር የኔ ድምጽ አልተሰጠም። ግን እንዘምርና ቀጥታ ወደ እግዚአብሔር ቃል እንሄዳለን። አመስግነ ጌታ ኢየሱስ ክርስቶስ ይባረክ። እግዚአብሔር ምሕረቱ ብዙ ደካሞቹን ማገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት በደሙ እግዚአብሔር ምሕረቱ ብዙ ነው። ደካሞቹን ማገዙ በጀርባው አዝሎ መሸከሙ ከኃጢአት ማቆም በደሙ እግዚአብሔር ምሕረቱ ብዙ ደካሞቹን ማገዙ። መንፈስ ቅዱስ እናመሰግንሃለን። ሃሌሉያ። የምር ሜርሲዬ ስትመሰክር የአልዓዛርን ስብከትን ከመስበኬ በፊት የእሷን ምስክርነት ለአንዲት ነፍስ መዳን ሊሆን ይችላል። ለአንዲት ነፍስ ማምለጥ ሊሆን ይችላል። አንዲት ነፍስ ከ42 ሰዎች መካከል አንዲት ነፍስ መጽናናት ሊሆንላት ይችላል። አንዲት ነፍስ ይሄንን መዝሙር አልኳችሁ ዘማሪ አይደለሁ። መንፈስ ቅዱስ እንዴት ወደ ውስጤ እንዳመጣው አላውቅም። እባካችሁ አብራችሁ ይዘምሩ። እግዚአብሔር ምሕረቱ ብዙ ደካሞቹን ማገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት በደሙ እግዚአብሔር ጥበቃው ብዙ ደካሞቹን ማገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት በደሙ የእግዚአብሔር ምሕረት ብዙ ነው። ደካሞቹንም ማገዙ ብዙ ነው። ከኃጢአት ማንጻት በደሙ ሃሌሉያ። እግዚአብሔር ምሕረተ ብዙ ትሞታለህ ተብለህ በሕይወት የሚያኖር አትበላም ተብለህ ሲያበላ ትሞታለህ ስትባል ደግሞ በተአምሩ ማኖር እግዚአብሔር ምሕረቱ ብዙ ነው። አንዲት ነፍስ ማምለጥ ይሁንላችሁ። አንዲት ነፍስ የእግዚአብሔር ጥበቃ የእግዚአብሔር አመጣጡን አናውቀው። ሞተ በተባለበት ሰዓት ላይ አለቀ በተባለበት ሰዓት ላይ እግዚአብሔር ምሕረት ብዙ ነው። ይሄንን ጥቅስ አብረን እናነባለን። ዮሐንስ ወንጌል ምዕራፍ 11 ከ1 ጀምሮ ነው አብረን የምናነበው። የእነ ማርታ የእነ አልዓዛር ታሪክ ነው። የሜርሲ ታሪክን እንዳያችሁ ነው። ሞተ በተባለበት ነገር ላይ አለቀ በተባለበት ነገር ላይ የሚቀጥል ነገን የሚቀጥል አያችሁ። አለቀ በተባለበት ሰዓት ላይ ነገን የሚቀጥል አምላክ ነው ያለ። ነገን የሚቀጥል መንፈስ ቅዱስ ነው ያለው። በቃ እኮ በእኛ አልቋል፣ ተደምድሟል፣ ተቀብረዋልና የተቀበረን ድንጋይ የሚያነሳ የታረደን ደግሞ እንደገና አንገት የሚገጥም የሰራዊት አምላክ እግዚአብሔር ከኛ ጋር አለ። እኛ እንደ አሕዛቦች አይደለንም። የኛ አምላክ ይለያል። በጌታዬ በኢየሱስ ክርስቶስ ስም አነበዋለሁ። ከማርታ ከእህቷም ከማርያምና ከእህቷም መንደር ከቢታንያ የሆነው አልዓዛር የሚባል አንድ ሰው ታሞ ነበረ። ማርያም ጌታዬ ሽቶ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበረ። ስለ እህቶቹ ጌታ ሆይ ስለ ሆነው የምትወደው ታሟል ብለው ወደ እርሱ ላኩ። ማን? አልዓዛር ክርስቶስን ይወደው ነበረ። ክርስቶስ አልዓዛርን ይወደው ነበርና የምትወደው ታሟል ብለው ላኩ። ኢየሱስም ሰምቶ ይህን ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለሆነ እግዚአብሔር ክብር እንጂ ለሞት አይደለም አለ። ኢየሱስም ማርታን እህቷን አልዓዛርን ይወድ ነበረ። እንደ ታመመም በሰማ ጊዜ ያን ጊዜ በነበረ ስፍራ ሁሉ ቀን ዋለ። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንዲሁ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ፈልገው ነበረ፣ ደግሞም ወደዚያ ትሄድን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያል አይሰናከልም። በሌሊት የሚመላለስ ቢኖር ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህን ተናገረ። ከዚህም በኋላ ወዳጆቼ አልዓዛር ተኝቶ ነበር፣ ግን ከእንቅልፍ ላስነሳው ይሄዳለሁ አላቸው።
እንዲህ ደቀ መዛሙርቱ ጌታ ሆይ ተኝቶ እንደሆነ ይድናል አሉት። ኢየሱስም ስለ ሞት ተናግሮ ነበር፣ እርሱ ግን ስለ እንቅልፍ መተኛት እንደሆነ ተናገረ መለሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ እንድታምኑ በዚያ ባትኖሩ ስለ እናንተ ደስ ይለኝ ነበረ፣ ግን ወደ እርሱ እንሄድ አላቸው። ስለዚህ ዲሞዲሞስ የሚባል ቶማስ ባልንጀሮቹን ለደቀ መዛሙርቱ ከእርሱ ጋር እንደሞተ ዘንድ እኛም ደግሞ እንሂድ አለው። አልፌ ላንብብላችሁ። ማርታም ኢየሱስን ቁጥር 20 ላይ ገብቻለሁ። አልፌ ነው ያነበብኩት። ማርታም ኢየሱስን እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርታ ግን በቤት ተቀምጣ ነበረ። ጌታ ሆይ አንተ በዚህ ብትኖር ወንድሜ ባልሞተ ነበረ። አሁን ከእግዚአብሔር የምትለምነው ሁሉ እግዚአብሔር እንደሚሰጥ አውቃለሁ አለችው። ኢየሱስም ወንድምሽ አላት። ማርታ በመጨረሻው ቀን በትንሣኤው እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤ ሕይወት እኔ ነኝ። ሃሌሉያ! ትንሣኤም ሕይወትም እኔ ነኝ። ሕይወት የሆነው የሚያምንብኝ ሁሉ ለዘላለም አይሞትም። ይህንም ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ይህም ብላ ሄደች። እህቷም ማርያም በስውር ጠርታ መምህር መጥቷል ይጠራሻልም አለችው። እርሷም በሰማች ፈጥና ተነስታ ወደ እርሱ መጣች። ኢየሱስም ማርታን በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበር። ሲያጽናናትም ከእርሷ ጋር በቤት ነበረ። አልፌ ላንብበው፣ 23 ላይ ላንብበው። ማርታም ኢየሱስን ወዳለበት መጥታ ባየች ጊዜ እግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷን ስታለቅስ ከእርሷም ጋር የመጡት አይሁዶች ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወቀ። ወዴት እንዳኖራችሁት አለ። እርሱም ጌታ ሆይ መጥተህ አሉት። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወድ እንደነበረ አዩ አሉ። ከእርሱም ግን አልፌ ላንብበው፣ 38 ላንብበው። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋዩም ተገጥሞ ነበረ። ኢየሱስም ድንጋዩን አንሱ አላቸው። የሞተውም እህት ማርታ ጌታ ሆይ ከሞት 4 ቀን ሆኖታል። እዚህ ጋር ያዙልኝ፣ ከሞተ 4 ቀን ሆኖታል፣ ይሸታል አለችው። እዚህ ጋር ያዙልኝ፣ ከሞተ 4 ቀን ሆኖታል፣ ይሸታልም አለችው። ኢየሱስም ብታምኚው የእግዚአብሔርን ክብር ታያለሽ አሏት። ድንጋዩንም አነሱት። ኢየሱስ ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለ ቆሙ ሕዝብ ተናገር አለው። ይህን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ውጣ ብሎ ጮኸ። የሞተውም እጁን እግሮቹን በመግነዝ እንደተገነዘ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዋቸው አለው። ኢየሱስ ጌታ ነው። አሁን ይህን ያነበብኩት ከ1 እስከ 44 ድረስ ነው ያነበብኩት። ቅዱሳን የአልዓዛር ታሪክን እንደሰማችሁት ነው። በዚህ በአልዓዛር ታሪክ ላይ ኢየሱስ ክርስቶስ መልካም ነው። ብታምኚው የእግዚአብሔርን ክብር ታያለሽ ነው ያላት። አበቃ በተባለ ሰዓት ላይ፣ ሞተ በተባለበት ሰዓት ላይ የሞተውን ያስነሳል። እግዚአብሔር አምላክ በእኛ ሕይወት ላይ ለሚሆነው ነገር ሁሉ፣ በእኛ ነገር ላይ ለሚሆነው ነገር ሁሉ ለትምህርት ይሆን ዘንድ እንጂ አሳልፎ እኛን ለሞት ሊሰጥ አይደለም። ሞቶ በተቀበረ ነገር ላይ ነው ብላችሁ በተቀበረ ነገር በቃ ሞቷል፣ ተቀብሯል። የተቀበረ ነገር ነው ያወራሉ። ተቀብሮም ደግሞ ተገንዟል። የተገነዘም ነገር ከመገነዝም አልፎ ደግሞ ፊቱ ተጠምጥሟል።
የተቀበረበትም ደግሞ በዋሻም ነበረ፣ ዋሻ ውስጥ ነበረ። ይሸታል አሉት። የኛ ነገር እንኳን ተገንዞ ተቀብሮ ቢሆን ሰው ቢጸየፈው እንኳን ቢሆን ዘመድ እንኳን ቢጸየፈን የገዛ እህቶቻችን ቢጸየፉን የገዛ ጎረቤቶቻችን ቢጸየፉን የገዛ ዘመዶቻችን ቢጸየፉን ኢየሱስ ከነሽታችን ይወደናል። አየ ስታወራ ነበር ሜርሲ ለአንድ ወር ከምናምን ተቀብሬ ሳለ ለአንድ ወር ከምናምን እዛ እስር ቤት ውስጥ በነበርኩበት ሰዓት ላይ አለች ቆሽሼ ነበረ። የለበስኩት ልብስ ቆሽሾ ነበረ። የገዛ ወገኔ ተፋብኛል። አማርኛ የሚችል የገዛ ወገኗ ተፋባት። ሊያግዛት ይችላል፣ ዋሽቶ እንኳን ሊያስመለጣት ይችላል። ለምን ቢባል በደም ኢትዮጵያዊ ነው። በደም ኢትዮጵያዊ ነው። አይ ይቺ ልጅ እንደዚህ አላደረገችም። ጠበቃ ሊሆናት የሚገባ ሰው ነበረ።